ከታች ያሉት እነ መልካም ለረዥም ዓመት ኢጃዛ ቤት ይዘው ይኖሩ ነበረ እና በአጋጣሚ ኢጃዛ ቤቱ ታሜም እየሰማኝ ነው ሳ በለድያ አሽጎባቸው ከዛ በለድያ የሚከፈለውን ክፍያ ከፍላችሁ ይከፈትላችኋል፣ እቃችሁን ማውጣት ትችላላችሁ ብሏቸው አዋጡ። እነሱ እንትን ናቸው፣ የኢጃዛ ቤት ልጅ ናቸው። ዋና ሴትዮዋን አዋተው ብሩን ሰጧት። አጅሬ ብሩንም ምኑንም አርጋ ላሻለች። አሁን እቃቸው ሁሉ ነገር ፓስፖርታቸው፣ ምናቸው ሁሉ ነገራቸው እዛ ውስጥ ነው። ከዛ ከስንት ቀን በፊት ነው ያልሽው? መልካም ንገሪያት ለማኑ አውሪታም ሄደናል። ከአንድ ቀን በፊት እቃችን ግማሹ ወጥቷል። ገባሻ? አውሪ ውዴ። እሺ ሳሪ ልሽ ግማሹ እቃችን ወጥቷል። በቃ ይሄ በለድያ ሲጀመር ወረቀት ላይ የጻፈልን ዋጋ ያወጣልን እቃ ወጥቷል። ገባሽ? ወጥቶ ተጭኗል። የለም ቤት ውስጥ የለም። አሁን እኛ ትልቁ አለን ብለን እንትን የምንወቃችን ሻንጣ ውስጥ ነው። ገባሻ? የቤት ካርታ አለኝ ሻንጣ ውስጥ፣ የትምህርት ማስረጃ አለኝ፣ ፓስፖርት አለን፣ ወርቅ አለን፣ ብር አለን፣ ይሄ ሁሉ አለን። ፖሊስ ሁሉ ሄዶ አመልክተዋል። እሺ ሳሪ እንዴት ናቸው? ሰላም ናቸው ወይ? መጀመሪያ አሁን የተዘጋው የታሸገው ከበለድያ ነው አይደለ? አዎ። እቃው እዛ ነው ወይስ ወጥቷል? እቃው አለ ክፍል ነው የቀየሩለት ዘበኞቹ እንጂ አለ። طيب እሺ እናንተ ወደ በለድያ ሄዱና አስፈቀዳችሁ። ምናልባት ከበለድያ አንድ ሰው ሊልክላችሁ ይችላል እቃችሁ እንድታወጡ ማለት ነው። ከዛ ተመልሶ ይዘጋባችኋል። እሺ ቆይታ ልንገርህ፣ እኔ ማለት ነው በለድያ ሄድን፣ ተመን ያወጣልንን ብር ይዘን ተሰብስበን እሷን ለምነን ይዘናት ሄድን። በለድያ ማለት ነው። ስንሄድ ምን አሉን? ከበለድያ ሶሪ፣ ከዚህ በለድያ እንትን የቤቱ መስቁል ጨርሷል፣ ማናጀሩ ጨርሷል እና መጨረስ አለባቸው ከማናጀሩ ጋር ነው አሉን። ኦኬ። እኔ ከዛ ፖሊስ ጣቢያ እየተመላለስኩ ሳስቸግራቸው ፕሊዝ ወረቀትና ፓስፖርት ብቻ እንውሰድና ሌላው ይቅርብን ብለን ፖሊስ ጣቢያ በጣም አስቸገርን። እየሄድን ማለት ነው። ስናስቸግር ማናጀሩ ተደወለ፣ መጣ። ሳሪ ሲመጣ ቤት ሲከፈት የለም ሻንጣ የተባለ ዘር የለም። በለድያ የጻፈው እቃ ብቻ ነው ያለው። ስገባ የለም። ምን ይዤ ልውጣ? ቲቪ ስታንዱ ስር ጎንበስ ብዬ ቦርሳ ምናምን ልወስድ ስል ባዶ ነው። ወርቅና ወረቀቶች ያስቀመጥንበት ሻንጣ ስንፈልግ የለም። በቃ የ3 ክፍል ሻንጣዎች የሉም። ከዛ በቀደም ስንሄድ ነው ስናልፍ በዛ ሁሌ ቼክ እናደርጋለን እኛ ቀን በቀን ማለት ነው። ምን ወጣ ምን አልወጣም ብለን ስናይ እንዳለ ወጥቷል። ዙባላ ቦታ ዞረ ስናይ ይሄ መጽሐፍ ቅዱስ ለአድኖ አንሶላዎች፣ ብርድ ልብሶች፣ ይሄ ልብሶች ተዘርግፏል ዙባላ ላይ ማለት ነው። ዘበኛውን ስጠይቀው ምን ለማን ነው? ከየት ነው ያመጣችሁት? ማናጀራችሁ ሲመጣ ባዶ አይደል እንዴ ይሄ ቤት አልነው። ከዛም ከላስ ነበረ ጣል ነው አሉ። ሳሪ አስቢ፣ 3 በርሜል ዕቃ ገልብጦ ስንመጣ በርሜሎቹ ታች ናቸው። የት አደረጋችሁ? እሺ ብር እንስጣችሁ፣ እቃችን ስጡን። አይ ሽታ ትምጣ ተጠይቀን፣ ሽታ ትምጣ ተጠይቀን። አዎ ከዚህ በፊት ከፈልናት ሳሪ። እኔ የግሌን 5000 ነው ቆጥሬ ሰጧት ለብቻዬ። ሌሎቹ ደግሞ ቁብ ገብተው ሰጧት። ገባሽ? ስለዚህ ሀቢብቲ ስለዚህ አንቺ መክሰስ አለብሽ ባለቤቷ ማለት ነው። ገባሽ? እቃቸው ማለት የተወሰደው ወይም ያነሰ ምናምን ነገር ካለ ኦፍኮርስ ከሳ ውጪ ማንንም ሊወስደው አይችልም። በለድያ ማለት አንድ ድርሃም ማለት እንደዚህ አያነሱም። አንድ እቃ እንደዚህ የምታክል እንኳን አያነሱም። ገባሽ? ለምን ከተፍቲሹ ማለት ሲሆን ካሜራ ምናምን አለ፣ ሁሉንም ማለት ይመዘገባል። ገባሽ? ከነ ፎቶ ራሱ ማለት ነው። ፎቶ ማለት ያነሳሉ። እቃ ማለት ያለው እንዳለ ከቤት ውስጥ ያለው ሳይታሸግ በፊት ፎቶ ያነሳሉ። ስለዚህ እናንተ መጠየቅም በህግ ከፈለጋችሁ ባለቤቷ ናት። ታሜ ስልክ አታነሳልን ብሎ ካርጋን ምን አገባሽ? እሷ ታንሳለሽ አታንሳለሽ? ሂጂና ክሰሽ አንቺ። እሺ እርኩ እኮ ቻርጃ ፖሊስ ጣቢያ ሲሄድ ፍርድ ቤት ሂጂ
ነው የሚሉኝ። ፍርድ ቤት ሂጂ እነሱ የሚሉሽ እህት የሚሉሽን ነገር ግዴታ ማድረግ አለብሽ። እንደዚህ አይነት ኬዞች ማለት በፖሊስ ጣቢያ ትእዛዝ ግዴታ መጀመሪያ መውሰድ አለብሽ ከፍርድ ቤት። ፍርድ ቤት ትእዛዝ ካወጣ አው ክፈቱላት ከተባለ ይከፍቱልሻል ፖሊሶች እንጂ ዝም ብሎ ማለት ማንኛውም ሰው መጥቶ ወላሂ እቃ ነበረ አሁን ግን የለም እነሱ ዝም ብሎ አይከፍቱልሽም ትእዛዝ ካልመጣላችሁ ከፍርድ ቤት። عريضة نيابة يبالال عريضة بعربية عريضة النيابة ገባሽ? እነሱ እኮ እቃቸው ወጥቶ እኮ ሴትዮዋ እቃውን አውጥታ እኮ ለዘበኛው ሌላ ቦታ አስቀምጠዋለች። ገባ? ዘበኛውን እቃችን አለ ወይ ብላ ስትጠይቀው እሷን ጠይቁ ነው የሚለው። እሷ ለምንድን ነው እንደዚህ የምታረጋቸው? ታሚ እኔ አሁን እውነት ብሩም ወርቁም ምናምን ካለ ወስደው ማለት አለ ትላለች፣ ከላስ ተወስደዋለች። ስለዚህ በቃ መክሰስም ያለባችሁ ናጦሩ ማለት በራሱ እንደዚህ ዝም ብሎ መግባት አይችልም። ባለቤቷ ከሌለች ሀተ በለድ የልንገርሽ ማለት ነው ግዴታ ባለቤቷ መኖር አለባት የሆነ ነገር ለማድረግ ብሎ እናንተ ፊት ለፊት ነው ማለት ፎቶ የሚያነሱ ምናምን የሚያደርጉ እንጂ ዝም ብሎ ማለት አያደርጉም። ስማ ፖሊስ ጣቢያ ሄደው እነሱ ምን አሏቸው መሰለህ? እሷ ስታይዋት ወይም ደግሞ ያለችበትን ስትሉ ጥሩን አሏቸው። ሲሄዱ ሲደውላት ስልክም አታነሳም፣ ሲሄዱም አላገኟትም። ሲደውላ ፖሊስ ራሱ አታነሳም። ስለዚህ ሴትዮዋ ራሷ ማለት ትፈልጋለች፣ መጥሎብ ነገር ነች። ትፈለጋለች። ከሀገር ስትወጣ የብልግና አቤት እናንተም ደግሞ ሄዳችሁ ሄዱና ክሰሱ። ልክ እንዳሉሽ መጀመሪያ ከፍርድ ቤት ሄጂ ወረቀት አምጪ ካሉሽ ሄጂና ወረቀቱን አምጥተሽ ከዛ ድጋሜ ማለት መክሰስም ትችያለሽ። ሲምፕል ነው። እሷ እዚህ እንድቀርብላቸው ይፈልጋሉ። የት እዚህ አልገባኝም። ቲክቶክ ላይ ግን ምን ፋይዳ አለው? የኔ ደግሞም እየጠየኳቸው ነበረ ጋይዝ ማለት አንድ ነገሮች ቲክቶክ ላይ ማለት አይደለም። ይሄ ስራ ማለት የዚህ ሀገር መንግስት ነው። የዚህ ሀገር ህግ አለ። ህግ ባይኖር እንደፈለጋቸው ሽምግልና ሌላ ጉዳይ ነው። ገባሽ? ሽምግልና ከሆነ እሱ ሌላ ጉዳይ ነው። ግን ዋላ ወሰደችብኝ፣ አይ መጣ እዚህ ጋር አልወሰድኩም ምናምን እኔ ማለት ፖሊስ አረ ይሄ ስራ ማለት የፖሊስ ስራ ነው። አንዳንድ ነገሮች ሁሉንም ነገር ማለት ካደረግን ወደ ሚዲያ ማለት ይሄ ሰጠት ነው፣ ያስቀጣናል ራሱ። ይሄ ስራ ማለት የፖሊስ ስራ ነው፣ የኛ ስራ አይደለም። ጋይዝ እባካችሁ። አይ እኔም ነግሬያቸዋለሁ፣ ግን ልንገርህ ያኔ በሽምግልና ኤምባሲ አይሸመግላቸውም። እነሱ ፈቃደኛ ከሆኑ እህቴ ማንንም እዚህ ጋር ችግር የለም። ሽምግልና ማለት አንቺ ፈቃደኛ ከሆንሽ ለሽምግልና አንቺ ነሽ የምትወስኝ። እሺ እኔ ሸመግላለሁ መሀላቸው ለገባለሁ ምናምን ማለትም አንቺ ነሽ የምትወስኝ። ታሜ ይቅርታ፣ ልጅቷ እኮ ከሰውም አትቆጥረንም። ገባጋ ከምንም ገባጋ። እኔ ድምፆቿን ብትሰሙ እኛ እውነት የእሷ ለማኞች ነው የምንመስልሽ። ዛሬ እኛ ቦይሶቿን በውስጥ ብንልክልሽ የምትላቸውን ንግግሮች ማለት ነው። በቃ ይሄ በጣም ቆይትን የታሸገባችሁ ይህልሽ ማሬ። መጀመሪያ ሴትዮዋ በየእንትን መጣ በለድያ ቤት ሲያይ ሳሎን ላይ በር ምናምንም አይፈቀድም፣ ብዙ ሰውም አይፈቀድም ቤት ውስጥ ታውቂያለሽ። ከዛ እሱስ 10 ሺህ ሲቀጧት ከፈለች ገባሽ? ከፈለች። እንደ አዲስ ቀጠልን፣ በቃ ቀጠልን ኖርን። መጨረሻ ላይ ለምን እንደመጡ አናውቅም። መጡ ሲጠላ የቢልዲንጉ ባለቤት ሲፈልጋት አታነሳም ስልክ። ገባሽ? ሴትዮዋ በተፈጥሯ ለሰው ያላት ክብር የወረደ ነው የመጨረሻ እና ስትፈለግ አትቀርብም። የቢልዲንጉ ባለቤት ሲጠብቅ ቢቸግሮ ለካ በለድያ ላከ ቤት። ገባሽ? መጡ አዩ ሰውየው ስልክ አታነሳልኝ ብሎ ቤት በለድያ ላከ። መጡ አሸጉ ሄዳ። አዎ ገባሻ? ስልክ የሚባል አትመልስም። እኛ ቢሮ ሄድን እኮ ዴራ ድረስ ቢሮቸው ስንሄድ እኛ ምን ፈልጋታለሽ ሽታ ስልክ አትመልስም። ለፖሊሶችም እንደዛ ነው ያለው ማናጀሩ። ዋናው ሎካሉ ጋር ደርሰናል። በፖሊስ ደረጃ ማለት ነው ደርሰን ውሰዱ እዛ አታፊሽን አገዝ አለ ራሴ አለን ሰውየው ማለት ነው። የትኛው ቤቴ ነው የምትኖሩት? እንዴት ታሸገባችሁ? ምንድን ነው የምትፈልጉት ከቤት? ሁሉን ነገር ነው የምንፈልገው ስንል ኦኬ እኔ ከአፍጥር በኋላ ደውላለሁ እቃችሁን ውሰዱ ያስረክቧችሁ አለን። ይቅርታ አላቅም፣ በስራ ጉዳይም ሰውየው እሳቸው ረስቶ የሚሆን አላቅም፣ ጠፉ በዛው። እኛም ፖሊስ ጣቢያ ዳግመን ስንል ፖሊሶቹ ይቀያየራሉ ታውቂያለሽ። ከዛ ይቀያየራሉ።
መልሰን አላገኘናቸው። ማናጀሩ ነው የመጣው። ማናጀሩ ደግሞ ሳሪ ምን ልበልሽ፣ እሱ ከሰው አይቆጥርሽ። ቢሮ ስንሄድ ያላቸው አቀባበል አባሮን ነው ስቆ አባሮ ምናምን ነገር ነው እና ብዙ ነገር አለ። ገባሻ ሳሪ? እኛ ቢያንስ እቃችን ቢጠፋ እንኳን ያለባትን ብር ብሰጥ ትንሽ ብር ለሌሎች እንደዚህ ፓስፖርት ለማውጣት ካርታና ፕላኑን በሆነ ኬዝ ምናምን ብር ከፍለናታል። ያንን ብር እንኳን ብትመልስልን ለሆነ ነገር ከበር ይሆነናል። ትንሽ ብር አይደለም። ገባሻ? እሷ ጋር ያለው ራሱ ማለት ነው። መልክ አሁን እናንተ ኤምባሲ መሄድ አትችሉ። ቢያንስ ኤምባሲ በሽምግልና መልክ ሄዱ። እያመሰግናለሁ ፍቅር፣ እያመሰግናለሁ። በሽምግልና መልክ ገብቶ እንዲያሸማግላችሁ ኤምባሲ እስቲ ሂዱ፣ ጠይቁ። ምክንያቱም አንድ አይደላችሁ፣ ሁለት አይደለም። እንሄዳለን ሳሪ፣ ችግር የለም። እኛ ብዙ ነን፣ አንድ አይደለንም። ገባሻ? ጥሩ። እንደዛ ከሆነ እንደዚህ እናድርግ። እናንተ ጠይቁ። ሶፊና እናንተ ማሬ እሺ ሳሪ፣ ከኔ ይልቅ ደግሞ እዚህ ጋር ሶፊ አለች። አስገቢያት እስቲ ማሬ፣ በደንብ ታስረዳሻለች። በሰዓቱ እነሱ ነበሩ፣ እኔ ስራ ነበርኩ እያለት። ገባሻ? እኔ እኮ አሁን ምን እንደሆነ ታውቂያለሽ፣ ተረድቻችኋለሁ። ነገር ግን አሁን ምን እንደሆነ ታውቂያለሽ፣ እናንተ ሰኞ ኤምባሲ ስራ ሲጀምር በሰኞ በጧቱ ሂዳችሁ እኔ የሆነ ቁጥር ልስጣችሁ፣ እሱን መጀመሪያ አውሩትና ይሳቅን እንደዚህ ነበር ሳሪ ናት ይሄንን ቁጥርን የሰጠን ምን ታግዘን አለ ብላችሁ ጠይቁ። የዜጎች ክፍል አለ፣ ሁሉም አለ፣ ያግዟችሁ። ከዛ በኋላ የማይሆን ከሆነ ችግር የለም። እንደው እቃችሁ ቢቀር እንኳን ትዋረዳለች። አይ እሷ እናቴ ከሰው ማትቆጥርሽ ሳሪ፣ ራስሽ ራሱ አንቺ ስልክ አውሪያት እንዴ በደቂቃ ውስጥ ብሎክ እንደምታረግሽ እኔ ቃል ገባልሻለሁ። ችግር የለም። እሱ አይደለም ገብቶሻል። ህዝብ ያውቃል። አይውልሽ አንድ ስትሆኝና ህዝብ ስትሆኝ ይለያያል። ተረዳሽ? ህዝብ ስትሆኝ ህዝብ ደግሞ ተከራይታ የምትኖርበት ቤት እንኳን ትልቅ ሰው ነው እና እንደ ወንድም እንደ ዜጋ ለመንኩት። ምን አለኝ በቀደም የደንጀለ ስንመታ ልጄን እኮ ነው የቀሰቀሳችሁብኝ። እሷ ብቻ ላቅም ሁሉም ያውልሽ እያንዳንዱ ያውልሽ በአሁኑ ሰዓት እንደምታየው ቲክቶክ ላይ የሰው ሀቅ የበላ የሰው ሀቅ እንትን ያለ ሁሉን ነገር ያደረገ እንደምታዩት እዚህ እየተዋረደ እየተቃለለ ነው። ስለዚህ ዋናው እናንተ ደግሞ ሀቅ አላችሁ። ሀቃችሁ የራሳችሁ እቃችሁ ነው። አብራችሁ ለረዥም ዓመት አሳልፋችኋል፣ ኑራችኋል። መንግስት እቃችሁን እንድትወስዱ ሲፈቅድላችሁ እቃውን የታድሳለች። በቃ ይሄ ደግሞ እቃችሁን ባታገኙ እንኳ ነገርኩሽ፣ ባታገኙ እንኳ ህዝብ ይፈርዳችኋል። በቃ ምንም ችግር የለም። ኤምባሲም ራሱ ኤምባሲንም ጠይቁ። እንደ ዜጋ ናችሁ እኮ እናንተ። ፓስፖርታችሁ ዛሬ አንድ ፓስፖርት ለማውጣት ስንት ነው? ኤምባሲ ደግሞ ሰፖርት ያደርጋችኋል በእርግጠኝነት። ምክንያቱም እናንተ እንደ ዜጋ አንድ አይደላችሁ፣ ሁለት አይደላችሁ። እዛ ቤት ውስጥ ብዙ ነገር ትክክል እንዳልሽው ብዙ ቃለ ያ እቃ ቢያንስ ራሱ ዛሬ ፓስፖርት እንደዚህ በሆነበት ሰዓት ለምን ሂዳችሁ ጠይቁ። ሂዱና ጠይቁ። ከዛ በኋላ ነይና እኔ ንገሪ። ችግር አሸናቴ እናመሰግናለን። ችግር የለም። ምክንያቱም እናንተ አንድ ሆናችሁ ተነጋግራችሁ ብቻ ያለውን ነገር ከሌላ ሰው ጋር ያገናኛችኋለሁ። ምንም ችግር የለውም። ሳሪ ትረጂናለሽ። ክርስቶስን እኛ ከ10 ሰዓት በላይ ቆመ ሰርተን ነው ይሄን ነገር ምና